ሰላም ሰላም ውድና የተወደዳችሁ የሳሮን የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ናችሁ? አለው ይሄው እንግዲህ አሁን ደግሞ ለልጄ መክሰስ እየሰራው ነው። ከትምህርት ቤት ስለምትመጣ መክሰስ ሰርቼ ጠብቃታለሁ ልጄን እና ደህና ናችሁልኝ ያላችሁ? ያለው እግዚአብሔር ይመስገን ሰላም ነው አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁ የኔ ውዶች። እና ያው እንግዲህ ኩሽናዬን አይታችሁት ከሆነ ኩሽናዬን ቆይ አስጎበኛችኋለሁ። በረንዳ ላይ ነው እየሰራሁ ያለሁት አሁን በዚህ አጋጣሚ። ኩሽና እንጀራ መጋግርበት ያው እኔ ተከራይቼ ነው የምኖረውና ተከራይ ነኝ። ኩሽናዬን አያችሁት የሆነ እኔ ተከራይቼ የምኖርበት ግቢ ዳቦ ምናምን ዶናት ምናምን እንዲህ እየሰራ ምናምን እንዲህ ምናምን እየሰራ ይሸጥ ነበርና አንድ ወንድማችን ታፔላውን ጥሎት ሄደና እኔ ይኸው ኩሽና ምናምን እንትን አድርጌ ይኸው ምናምን እየሰራሁኝ አስቀመጥኩት። በረንዳ ላይ ጠለልኩት ማለት ነው። ጠለል አድርጌ ሰራሁትና ፀሐይ ምናምን ስለሚደርስብኝ ነው እና የኔ ጉዶች ያው በረንዳ ላይ ስለማደርገው ያው እንግዲህ ያለንበት ሀገር ስቶፍ ያው የራሳችን ቤት ስላላደረገ ስቶፍ አይቻልም። ስቶፍ ስለማይቻል ስቶፍ አይቻልም እና በስቶፍ አንጠቀምም በከሰል ነው። እንግዲህ የራሳችንን ቤት ደግሞ እግዚአብሔር እስኪሰጠን ድረስ አያችሁት እግዚአብሔር የራሴን ቤት እስከሚሰጠኝ መስጠቱ አይቀርም እኮ ይዘገያል እንጂ መስጠቱ አይቀርም። እና እዚህ አጋጣሚ እኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ የኔ ውዶች። እና በያላችሁበት ሰላማችሁ ይብዛ ብዝት ይበል ልኝላችኋለሁ። እና የኔ ፍቅሮች በጣም ደህና ነኝ። ክሰሉን አያችሁት እንዴት እንደሚያምር እና በዚህ አጋጣሚ እላችኋለሁ ያው ቤቱን ልጅ የምናሳድግ ዶሮዬም እንግዲህ የኔ ዶሮ አይደለችም ያከራዮች ናት። ምክንያቱም ተከራይታችሁ የምታውቁ ከሆነ ተከራዮች ምናልባት በዚህ አጋጣሚ ካላችሁ ምንም አይነት ነገር ግቢ ውስጥ እንዲታረጉ አይፈቅዱም። ምንም አይነት ነገር ስለዚህ እግዚአብሔር የራሳችንን እስከሚሰጠን ድረስ እንትን እንጥራለን። መስጠቱ አይቀርም ያልፋል። እስከሚያልፍ ግን ያልፋል ይላል ያገሬ ሰው። ሀገራችንማ ቢሆን ቤት ተነቅሎ የሚመጣ ቢሆን ኖሮ ስንት የሚያማምር ሞልቶ ነበረ ወሎ ላይ። አቤት 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 ወሎ ላይ ሁሉም እናቴ ደጉ መጀን ደጋጎቹ መጀን እያለ ያበላሃል ያጠጣሃል። እንግዲህ እና ውዶችዬ የኔ ፍቅሮቼ አለሞቼ ውድ ቤተሰቦቼ የሳሮንዬ ፋሚሊዎች የእውነት አንድ ነገር ብቻ ነው የምለምናችሁ የኔ ፍቅሮች፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በእውነት አሳድጉኝ፣ አበረታቱኝ። እያበረታታችሁኝ አሪፍ አሪፍ ስራዎችን ይዤላችሁ እንዲመጣ ምናምን አግዙኝ። እና በዚህ አጋጣሚ ደግሞ ዋው የሳሮንዬ ቤተሰቦች አልኩኝ አይደለ? አዎ እውነት ለመናገር የቤትዬ ቤተሰቦች ቤት በጣም ጥሩ ልጅ ናት። ቤት በጣም እጅግ እውነት በዚህ አጋጣሚ የተቸገረን ሁሉ ለተቸገረው ሁሉ የምታዝን ማለት ነው። በጣም ደስ የምትል ነው። እኔ በአጭር ጊዜ ውስጥ በጣም ነው በቃ ምስኪን ናት። ምን አለ እንደው ድሮ ባውቃት ድሮ ባወኳት ምናምን ብዬ በጣም እየተመኘሁኝ ነበር። እውነት ምርጥ ልጅ ነች። እና እዚህ አጋጣሚ እውነት እናንተ ደግሞ ውድ ቤተሰቦቿ ስለሆናችሁ እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጓት የኔ ውዶች የቤትዬ ቤተሰቦች ወዳችኋለሁ። በጣም ነው የምወዳችሁ።